ሰበር ዜና አምስት ከፍተኛ የመንግስት ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተሰማም። ለውጊያ የተዘጋጀው ሰራዊት አልዋጋም በማለት አመጽ መጀመሩ ተነገረ። የአክብሮት ሰላምታችን በያላችሁበት የዓለም ዳርቻ ሁሉ ይድረሳችሁ። የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መጥተናል። በቅድሚያ አበይት ነጥቦቹን በማስተዋወቅ እንጀምራለን። አምስት ከፍተኛ የመንግስት ባለስልጣናት በቁጥጥር ስር መዋላቸው ተሰምቷል። ገዢው የብልጽግና ፓርቲ ሰባተኛውን ሀገር አቀፍ ምርጫ ባሸነፈበት ማግስት ከሙስናና ብልሹ አሰራር ጋር በተገናኘ ጠንካራ እርምጃ እንደሚወስድ ባስታወቀበት ማግስት በርካታ ባለስልጣናትን ከስልጣን ማስወገድ መጀመሩን ተገልጿል። ከሙስና ወንጀልና ከብልሹ አሰራር ጋር በተገናኘ የተጠረጠሩ አምስት ከፍተኛ የመንግስት ባለስልጣናት ከስልጣን ተባረው በአዲስ አበባ ከተማ በፖሊስ ቁጥጥር ስር መዋላቸው ከፍተኛ መነጋገሪያን ፈጥሯል። ከስልጣናቸው የተሰናበቱ ከፍተኛ ባለስልጣናት ስምና ዝርዝርም ይፋ ተደርጓል። በዘገባችን በዝርዝር እናስደምጣችኋለን። በሌላ ሰበር መረጃ ለውጊያ የተዘጋጀው ሰራዊት አልዋጋም በማለት አመጽ መጀመሩ ተነግሯል። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው የዲፕሎማሲ ገመድ ተበጣጥሶ ወደ ወታደራዊ ፍልሚያ ለማብራት በተቃረበበት ወቅት ለውጊያ የተዘጋጀው የጦር ሰራዊት አልዋጋም በማለት አመጽ መጀመሩን በተመለከተ ጀነራሉ አስደንጋጭ መግለጫን ሰጥተዋል። የትግራይ መሪዎች በበኩላቸው ለጦራቸው ክተት ማወጃቸው ተገልጿል። በዝርዝር እንመለከተዋለን። በሌላ በኩል በአምስት ግንባሮች መጠነ ሰፊ ውጊያ መቀስቀሱ ተሰምቷል። መከላከያ ሰራዊቱ በአምስት የተለያዩ ግንባሮች እየተዋጋ እንደሚገኝ ተረጋግጧል። ፋኖና የኦሮሞ ነጻነት ሰራዊት በጋራ በመሆን የመንግስት ኃይሎች ላይ ከባድ ውጊያ መክፈታቸው የተሰማ ሲሆን በአማራ ክልል በጎጃም ደጋዳሞት ኮሎኔሎችን ጨምሮ በርካቶች የተገደሉበት የሞት ሽረት ውጊያም ተከፍቷል። ከምርጫው መጠናቀቅ በኋላ መንግስት በታጣቂዎች ላይ መጠነ ሰፊ ወታደራዊ ዘመቻ ከፍቷልም ተብሏል። በዝርዝር እንመለከተዋለን። በሌላ ሰበር ዜና አሜሪካ ኢራንን መደብ